በጣም ሶፊስቲኬትድ የሆነ እጅግ በጣም አስደናቂ የፈለከውን ኮምፒውተር አምጣ የትኛውንም ሰው የሰራውን ቴክኖሎጂ አምጣ የሰውን አንጎል የሚያክል አታገኝ ሰው ኬሚስትሪ ተምሮ ቢወጣ ባዮሎጂ ተምሮ ቢወጣ ሕክምና ተምሮ ቢወጣ አስተሳሰቡ አይለወጥም አስተሳሰቡን ፖዚቲቭ የሚያደርገው ስለ አስተሳሰብ ሲማር ነው ተው ትለዋለህ ራስህን ተው አደጋ ውስጥ እየገባህ ነው ኖ አታድርገው ተው ትለዋለህ ራስህ ሐሳብ መነሳቱ ይሄ ጥያቄ በጣም ደስ ይለኛል ምክንያቱም የዘመናችን ምሁራን ሳይኮሎጂስቶችም የስነ ልቦና ሰዎች የፊሎሶፊ ሰዎች የፊዚስቶች የህብረተሰብ ሙያ ባለሙያዎች በሙሉ አሁን ትኩረታቸውን ሐሳብ ላይ አድርገዋል ማለት የሰው ልጅን ነገር መለወጥ የሚችለው ህብረተሰብን መለወጥ የሚችለው ሐሳብ ነው ተብሎ ስለ ሐሳብ እየታሰበ ነው ስለዚህ ትኩረት ሁሉ ሐሳብ ላይ ሆኗል እና እያንዳንዳቸው ፊሎሶፈሮቹ ሳይኮሎጂስቶቹ ፊዚስቶቹ በተለያየ መንገድ ዲፋይን ያደርጉታል ሐሳብን ግን ለተመልካቾችም እንዲቀል ለማድረግ ሐሳብ ማለት አእምሮ የሚያመነጨው ምንጭ ነው አእምሮ የሚያብላላው ምንጭ ነው ጅረት ነው ወደ ሰው አእምሮ ይገባል ከሰው አእምሮ ይወጣል ከአንድ ሰው አእምሮ ወደ ሌላ ሰው አእምሮ የሚገባ ጅረት ነው ለዚህ ነው ቶት ፍሎ የሚባለው አሁን ሐሳብና ሐሳብ ቶት ነው ማሰብ ደግሞ ቲንኪንግ ነው ስለዚህ አንድ ሰው ሐሳብን ያመነጫል ያመነጨውን ሐሳብ ወይ በብዕሩ ወይ በአንደበቱ ያወጣዋል ያ ሰው የዛ ሰው ደግሞ አእምሮ ደግሞ ያንን ሐሳብ ይቀበላል ስለዚህ ሐሳብ ማለት አእምሮ የሚያመነጨው ምንጭ ከሰው አእምሮ ወደ ሰው አእምሮ የሚተላለፍ ጅረት ፍሎ ያለው ነው ፊዚስቶች ግን አሁን እያሉ ያሉት እውነትም ደግሞ ትክክል ነው ሐሳብ ኃይል ነው ኢነርጂ ነው ነገሮችን መለወጥ የሚችል በጣም ጠንካራ የሆነ ኃይል ያለው ኢነርጂ ነው እና የሰውን ህይወት መለወጥ የሚችል ህብረተሰብን መለወጥ የሚችል ኢነርጂ ነው ብለው ይሄ ነው ዴፊኒሽኑ ስለዚህ ኃይል ነው ኢነርጂ ነው ማለት እንችላለን ሐሳብ አሁን አስተሳሰብ ደግሞ ይለያል አስተሳሰብ ደግሞ ሐሳብ ቶት ነው ማሰብ ቲንኪንግ ነው አስተሳሰብ ማይንድ ሴት ነው አስተሳሰብ ሲባል ሐሳቦችን የማስብበት ቻነል ማለት ነው ስለዚህ ማይንድ ሴት ማለት ልክ ቻነልህን እንደማስተካከል ማለት ነው የምታስብበትን መንገድ ቻነሉን እንደመቀየር ነው ማሰቢያውን የሚያስብበትን መንገድ መቀየር ማለት ነው ወይም ደግሞ አቲቲዩድም ይባላል እና የአስተሳሰብ ለውጥ አሮጌው አስተሳሰብና አዲሱ አስተሳሰብ ሲባል በፊት እናስብበት የነበረው መንገድና አሁን ልናስብበት የሚገባው መንገድ ሁለቱ ማይንድ ሴቶች ከአንዱ ወደ ሌላው ወይም ፓራዳይም ሺፍት ይባላልና ከአንዱ ሺፍት እንዲያደርግና ያንን ማይንድ ሴት መለወጥ ነው አስተሳሰብ መለወጥ ማለት ያንን መለወጥ ማለት ነው አስተሳሰብ እንግዲህ የተለያየ አለ ዋናው ውጤቱ ነው ሰው ብዙ አይነት ሐሳቦችን ሊያወጣ ሊያወርድ ይችላል የተለያየ አይነት አስተሳሰብ ሊኖረው ይችላል እነዛን ሐሳቦች ግን አስቦ የሚደርስበት ውጤት አለ የሚደርስበት ኮንክሉዥን አለ ያ የታሰበው ሐሳብን ያሰብኩት ሐሳብ ሰው ካሰበ በኋላ ደግሞ ድርጊት ያደርጋል ሰው ካሰበ በኋላ ይናገራል ስለዚህ የማስበው ሐሳብ ከሐሳቤ በኋላ ካንደበቴ የሚወጣው ነገር የማደርገው ነገር በጣም ወሳኝ ነው እና ድርጊቴን ስለሚወስነውና የኔንም ህይወት የሌሎችንም ህይወት ኢቭን አገርን አፌክት የማድረግ አቅም ስላለው የምናስበው ሐሳብ በጣም ኢምፖርታንት ነው ስለዚህ ሐሳቡ ሰውየውን ራሱን የሚጎዳ ሊሆን ይችላል ሰውየውን የሚጠቅም ሊሆን ይችላል ህብረተሰብን የሚጠቅም ሊሆን ይችላል ህብረተሰብን የሚጎዳ ሊሆን ይችላል እንጂ በራሱ አእምሮ ሰው የፈለገውን ነገር የማሰብ መብቱ የተጠበቀ ነው ሐሳብ የሚገኘው ማይንድ ውስጥ ነው ወይም አእምሮ ውስጥ ነው የሰው ልጅ
አእምሮ አለው፣ አንጎል አለው። ሁለቱ ይለያያሉ። ማይንድ አለ፣ ብሬን አለ። አሁን ሰው የሚያስበው በአእምሮ ነው። አእምሮ ደግሞ ማይንድ የት ነው ያለው ከተባለ አሁን እንደዚህ እናስረዳ። አንጎል አለኝ፣ ብሬን አለኝ። እሱ እዚህ ውስጥ ነው ያለው። በጠንካራ አጥንት የተሸፈነ ነጭ ነገር በአብዛኛው 60% ፋት የሆነ ብሬን የሚባል ነገር አለ። እሱ ልክ እኔ ጉበት እንዳለኝ፣ ኩላሊት እንዳለኝ፣ አጥንት እንዳለኝ፣ አንጀት እንዳለኝ አንጎል አለኝ። የአካሌ የቦዲዬ የሰውነቴ ክፍል ነው ብሬን ወይም አእምሮ አንጎል። አእምሮ ግን የነፍሴ ክፍል ነው፣ የሶል ክፍል ነው። የነፍሴ ክፍል ሆኖ እውቀትን ኮግኒሽን የሚባለውን፣ ስሜቶቼን ኢሞሽን የሚባለውን፣ አስተሳሰቤን ያለበት ቦታ የአእምሮ ይባላል። ነገር ግን አሁን ልክ ነፍስ ምንድን ነው የምትመስለው? እስቲ ስለ ነፍስ አስረዳኝ ብልህ ልታስረዳኝ እንደማትችለው ማይንድንም ማስረዳት አይቻልም። ግን አንድ ራሱን የቻለ ከተማ ብዙ የምናስብበት፣ የምናወጣበት፣ የምናወርድበት፣ የምናውቅበት ያ ቦታ ማይንድ ይባላል። ማይንድ ያልነው አሁን የነፍሳችን ክፍል ነው ያልነው። ይሄ ስሜቶቻችን፣ እውቀታችን የሚጠቀመው አንጎላችንን ነው። ማይንድ ብሬንን ይጠቀማል፣ ወይ አእምሮ አንጎልን ይጠቀማል። ለዚህ ነው አሁን ብዙ ጊዜ ጭንቅላት ሲባል አንጎላችን እዛ ጋር ስላለ ያንን በማሰብ ነው እንደዛ የሚሉት እንጂ ማይንዳችን አለ። ማይንዳችን ግን ልክ እንደ መጠቀሚያ የሚጠቀመው ብሬናችንን ነው። ለምንድን ነው ብሬናችን በሶስት ዋና ክፍሎች አሉት? በጣም አንደኛ የተደረገለትን ፕሮቴክሽን ተመልከት። ከአጥንቶቻችን ሁሉ ጠንካራው ይሄ ስካል የሚባለው ብሬናችንን የሸፈነው ነው። እና አንጎላችን 1 ቢሊየን ሴሎች አሉት። 1 ቢሊየን ኒውሮንስ አሉት። በጣም ብዙ ነው። 1 ቢሊየን ኒውሮንስ አሉት። አንዱ ነርቭ ደግሞ ከሌላው ጋር የሚገናኝበት ሲናፕስ ይባላል። በትሪሊየን የሚቆጠሩ ሲናፕሶች አሉ። በጣም ሶፊስቲኬትድ የሆነ እጅግ በጣም አስደናቂ የፈለከውን ኮምፒውተር አምጣ፣ የትኛውንም ሰው የሰራውን ቴክኖሎጂ አምጣ፣ የሰውን አንጎል የሚያክል አታገኝም። እና ከላይ ያለው ሴሬብረም የሚባለው አለ። እሱ በጣም ከፍተኛውን የሰው እውቀቱን፣ ማስታወስ ችሎታውን፣ ሜሞሪውን እንደዚህ የሚይዘው ሴሬብረም የሚባለው አለ። ከዛ ደግሞ ሴሬቤለም የሚባለው ደግሞ ቆመን ስንሄድ ሞተር ኮኦርዲኔሽን እንዴት እንደምንሄድ እጄን እግሬን የማደርገውን የሚቆጣጠር አለ። ሌላው ደግሞ ብሬን ስቴም ይባላል። ፖንስ፣ ሜዱላ እንዲህ የሚባሉት አሁን ትተነፍሳለህ። ስትተነፍስ ግን አስበህበት አይደለም። አሁን ቆይ ወደ ውስጥ ልተንፍስ፣ ቆይ ደግሞ አሁን ወደ ውጭ ልተንፍስ ብለህ አትተነፍስም። ራሱ አውቶማቲክ ነው። ደም ልባችን ሲመታ ራሱ ምግብ በልተን ከዛ በኋላ እናውቀውም፣ ግን የሚሰራ ነገር አለ። እነዚህን የሚቆጣጠረው ደግሞ ብሬን ስቴም አለ። ይሄ እጅግ በጣም የረቀቀ የሰው ልጅ አንጎል በጣም አስደናቂ ነው። ከሌሎቹ የሰውነታችን ክፍሎችም ቆይቶ የታወቀ አሁንም በሙላት ያልታወቀ የሰውነታችን ክፍል ብሬን ወይም አንጎል ነው። እኔ በግሌ እንደ አገር ያስፈልጋል፣ እንደ አገር መሰበክ አለበት፣ እንደ አገር ህዝብ መማር አለበት ብዬ የምለው ነገር ፖዚቲቭ ቲንኪንግ ነው። አዎንታዊ አመለካከት ማለት ነው። አዎንታዊ አመለካከት በፖዚቲቭ ቅኝት ማሰብ ነው። ነገሮችን ብሩህ አድርጎ ማሰብ፣ ነገ ጥሩ ይሆናል ብሎ ማሰብ። ያንዳንዱን ማየት እንችላለንና ነገ ጥሩ ይሆናል ብሎ ማሰብ፣ ወንድሜ ለኔ የሚጠቅመኝ ነው እንጂ የሚጎዳኝ አይደለም ብሎ ማሰብ፣ አገራችን መልካም ነች፣ ነገ የምታድግ ነች ብሎ ማሰብ። እንደዚህ ፖዚቲቭ ናቸው። ኔጌቲቭ ቲንኪንግ ደግሞ የሚባለው ጥላቻ፣ የቂም፣ ይቅር ለማለት፣ የንዴት፣ የክፋት፣ እነዚህ ደግሞ ሀሳቦች ኔጌቲቭ ቲንኪንግ ናቸው። ትምህርት ብቻውን ያንን አያመጣም። ማለት ይሄ አካዳሚክ ትምህርት ሰው ኬሚስትሪ ተምሮ ቢወጣ፣ ባዮሎጂ ተምሮ ቢወጣ፣ ሕክምና ተምሮ ቢወጣ አስተሳሰቡ አይለወጥም። አስተሳሰቡን ፖዚቲቭ የሚያደርገው ስለ አስተሳሰብ ሲማር ነው። ለዚህ ነው ስለ አስተሳሰብ የሚያስተምሩ ሰዎች የሚያስፈልጉ። ስለ አስተሳሰብ ሲማርና
ሐሳብህን መቀየር ትችላለህ። የሐሳብህን ኮንቴንት ማስተካከል ትችላለህ። በአንድ ሰው አእምሮ ላይ ወደ 60,000 ሐሳብ በአንድ ቀን አንድ ሰው 60,000 ሐሳብ ያስባል ተብሎ ይታሰባል። ያንተን ኮት ቀለም ያለው አስባለሁ ስለሱ እንተና ያለው አስብ ካሜራውን ያለው አስባለሁ 60,000 ሐሳብ ይመጣል። ግን ሰው ሐሳብን መርጦ ማሰብ እንደሚችል ትኩረት አድርጎ በአንድ ሐሳብ ላይ ያንን ማሰብ እንደሚችል እና ሐሳቡን ፖዚቲቭ ማድረግ እንደሚችል እነዚህ አሉታዊ የሆኑትን ሐሳቦች መከልከል እንደሚችል ካስተማርከው አስተሳሰቡን መቀየር እንደሚችል ካስተማርከው ከዛ የሜንታል ትሬኒንግ ይኖራል። አእምሮን ያሰለጥነዋል። ራሱ በግል ያሰለጥነዋል አእምሮን። ያንን ሲያሰለጥነው ፖዚቲቭ ቲንከር ይሆናል። የሰው ልጅ በአጠቃላይ ሂዩማኒቲ አለ። ለሂዩማኒቲ ለሰው ልጅ የሚጠቅም ሐሳብ በሙሉ ፖዚቲቭ ነው። የሰው ልጅን የሚጎዳ ሐሳብ ለሂዩማኒቲ ለህብረተሰብ የሚጎዳ ሐሳብ በሙሉ ኔጌቲቭ ነው። አሁን የጥላቻን ሐሳብ ወሰደው እንደ ምሳሌ። ጥላቻ በየትኛውም መንገድ ብታመጣው የሚጠቅምበት ነገር የለም። ሰውየውን ይጎዳል፣ ማህበረሰብን ይጎዳል። ፍቅርን ወሰደው፣ ሰውየውን ይጠቅማል፣ ማህበረሰቡን ይጠቅማል። ስለዚህ ለሂዩማን ኤግዚስተንስ ለሰው ልጅ በአጠቃላይ ለሂዩማኒቲ ይጠቅማል የምትላቸው ሐሳቦች በሙሉ ፖዚቲቭ ሐሳቦች ናቸው። ለሰው ልጅን የመጉዳት አቋም ያላቸው ደግሞ እነሱ ኔጌቲቭ አዎንታዊ ሐሳቦች ናቸው። አሁን እንግዲህ ይሄ የፖዚቲቭ ቲንኪንግ ትምህርት በአጠቃላይ ህብረተሰብ ቢማር ህዝብ ቢማር እኔ ለምሳሌ ተመሬው አስቤበት ነው ራሴን አሁን ፖዚቲቭ ቲንከር ነኝ ብዬ አዎንታዊ አስተሳሰብ አለኝ ብዬ አስባለሁ። ግን ስለ አስተሳሰቤ አስቤ አዎንታዊ ሐሳብ ሊኖረኝ ይገባል ብዬ አስቤበት ያመጣሁት ነው። አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ከ1929 እስከ 1935 ድረስ ኢኮኖሚ ክራይሲስ ውስጥ ነበሩ። ግሬት ዲፕሬሽን ይባላል። ትልቅ የኢኮኖሚ ቀውስ ውስጥ ነበሩ። ከዛ ደግሞ እንደገና ከ1939 እስከ 1945 ሁለተኛ የዓለም ጦርነት ነበር። ሁለተኛ የዓለም ጦርነት ወደ 40 ሚሊዮን ሰው የሞተበት ነው። ሁለተኛ የዓለም ጦርነት በዚህ ግሬት ዲፕሬሽን በሚባለው የኢኮኖሚ ክራይሲስ እና ባሳለፉት የሁለተኛው ዓለም ጦርነት ምክንያት በ1940ዎቹ እና በ1950ዎቹ አሜሪካ ችግር ውስጥ ነበረች። ህዝቡ ተስፋ ቆርጦ ነበር። አሁን ይሄ ግሬት ኔሽን ምናምን ብሎ ነገር የለም። በጣም ተስፋ የቆረጡበት የአሜሪካ ህዝብ የቆዘመበት ጊዜ ነበር። ከዛ ውስጥ ህዝቡን መንጭቆ አሜሪካንን የሚያክል ታላቅ ሀገር መንጭቆ ያወጣው አንዱ ፋክተር ፖዚቲቭ ቲንኪንግ ነው። የፖዚቲቭ ቲንኪንግ አባት የሚባሉት የአዎንታዊ አስተሳሰብ አባት የሚባሉት ኖርማን ቪንሰንት ይባላሉ። ኖርማን ቪንሰንት ፐርል ይባላሉ። እና በዛ ተስፋ በተቆረጠበት ዓለም ውስጥ እየተነስተው እሳቸው ነገ መልካም ነው የሚሆነው፣ ብራይት ነው፣ አሜሪካ እኮ ታድጋለች፣ ከዚህ ውስጥ እኮ እንወጣለን፣ እንደገና እንነሳለን፣ የወደመው ነገር ሁሉ ይሰራል እያሉ ፖዚቲቭ ቲንኪንግን ማስተማር ጀመሩ። አሁን ከዛ ከዲፕሬሽን ውስጥ ለመውጣታቸው ፖዚቲቭ ቲንኪንግ እንደሰራ 5 ፕሬዚደንቶች መስክረዋል። ጆርጅ ቡሽ፣ ትልቁ ጆርጅ ቡሽ፣ የጆርጅ ደብሊው ቡሽ ሳይሆን ትልቁ ጆርጅ ቡሽ፣ ሪቻርድ ኒክሰን፣ ፎርድ፣ ጆንሰን፣ ጂሚ ካርተር 5 ፕሬዚደንቶች የኖርማን ቪንሰንት ፐርል የፖዚቲቭ ቲንኪንግ አስተምህሮ አሜሪካንን ከዲፕሬሽን ለመውጣቷ እንደ አገር እንደ ህብረተሰብ ከዛ ከነበረችበት ለመውጣቷ ከፍተኛ አስተዋጽኦ አድርገዋል ብለው ካሜራ ፊት ቀርበው ተናግረዋል። ያ ማለትም ማለት ነው ሐሳብ ኢማጂን የህዝብን አስተሳሰብ አዎንታዊ በማድረግ ወድቃ የነበረች መሬት የያዘች ከዛ ከሁለተኛው ዓለም ጦርነት በኋላ ከኢኮኖሚክ ክራይሲስ በኋላ ተስፋ ቆርጦ የነበረውን ቆዝሞ የነበረውን ህዝብ እንደገና ወደ ግሬትነስ ወደ ታላቅነት እንዲመጣ ካደረገው ከዋነኛ ፋክተሮች አንዱ የህዝቡን አስተሳሰብ መለወጥ ነበር። ሰው እንግዲህ ማይንድ ለሁለት አይደል የሚከፈለው? አንዱ ኮንሺየስ ማይንዳችን ነው፣ ሁለተኛው ሳብኮንሺየስ
ማይንዳችን ነው። የውስጠኛው ስውሩ አእምሮና ግልጹ አእምሮ አለ። አሁን ይሄ ግልጹ አእምሮ ኮንሽስ ማይንድ የሚባለው ያስተናግዳል። ቲቪ ያያል፣ የሰው ንግግር ይሰማል፣ ያነባል ጋዜጣ፣ በዚህ ሀሳብ ይገባበታል፣ በዚህ ያስተናግዳል። በጣም ኢምፖርታንቱ ከኮንሽስ ማይንድ ከነቃው አእምሮ ወደ ታችኛው ሳብኮንሽስ ወደ ሆነው ማይንድ ሲንክ ያደረገው የሰጠመው ነው። ስለዚህ አሁን ሳብኮንሽስ ማይንድ ውስጥ የገባው ማንነቴ ነው እኔን የሚወስነው። የሰማኋቸው ነገሮች አሉ፣ አልፏል በአእምሮዬ። ፍሎ ነው፣ ቶት ፍሎ ነው ራሱ የሚባለውና ያልፋል። ሰው የሚሰማውን ነገር የሚያየውን ነገር መምረጥ አለበት፣ ተጽዕኖ ስለሚያሳድርበት። በተለይ ግን የሚያሰላስለውን ነገር ሜዲቴት የሚያደርገውን ነገር መጠንቀቅ አለ። ማሰብ ማለት ቲንኪንግ ሜንታል ፕሮሰስ ነው፣ የአእምሮ ሂደት ነው። አንድ ሀሳብ ወደ እኔ ይመጣል፣ ያንን አስበዋለሁ። ከዛ የምፈልገው ከሆነ ወደ ሳብኮንሽስ ይገባል። ማሰላሰል ግን ሜዲቴሽን ነው፣ ሜዲቴት ማድረግ ነው። ያንን ሀሳብ ይዘኸው ማውጣት ማውረድ፣ ማውጣት ማውረድ እና የራስህ እስኪሆን ድረስ ውስጥህ እስኪገባ ድረስ ሜዲቴት ማድረግ ነው። ማሰላሰል ሜዲቴሽን ነው። የተለያዩ ሜዲቴሽን አይነቶች አሉ። አሁን ትራንሰንደንታል ሜዲቴሽን ይባላል፣ TMP ይባላል። ትራንሰንደንታል ሜዲቴሽን ሰው በጽሞና ሆኖ ሆን ብሎ አስቦበት ሌላውን ነገር በሙሉ ዘግቶ የሚያሰላስለው መንፈሱን ከፍቶ ሜዲቴት የሚያደርገው ነው። ሌሎችም የሜዲቴሽን አይነቶች አሉ እንድትነቃ የሚያደርጉ። ማይንድፉልነስ ለምሳሌ ማይንድፉልነስ የሚባል አለ። ማይንድፉልነስ እዚህ ውስጥ ያለውን ነገር ማይንድፉል ሆኜ እንዳስብ እንዳይ የሚያደርገኝ ነው። እንዲሁ ከጠቀመ አሁን ማይንድፉልነስን የሚያስተምሩ ሰዎች ምን ያደርጋሉ? ፍሬ ይሰጡህና አንድ ኦቾሎኒ ፍሬ አንድ ሽምብራ ፍሬ ይሰጡህና ሽምብራዋን ታያታለህ፣ መልኳን ታያታለህ፣ ትገረማለህ። በደንብ አይታት አታውቅም። ከዛ አፍ ውስጥ ትገባለች። ሻካራ ነች፣ ለስለሳ ነች፣ እሷ ይታያል። ከዛ ስትኮረሽማት ድምፁን ትሰማለህ። ከዛ ቴስቱን ትሰማለህ። እና ይሄ አንዳንድ ምግብ እየበላን ምን እንደበላን ሳናውቀው ልንጨርስ እንችላለን። ምን እንደበላን ላናውቅ እንችላለን። የምንጠጣውን ነገር እየጠጣን ምን እንደጠጣን ሳናውቀው በሌላ ሀሳብ ተይዘን ልናደርገው እንችላለን። እነዚህ ሆን ተብሎ ሜዲቴት የምናደርጋቸው የማሰላሰል ዘዴዎች አሉ። ማውጣት ማውረድ፣ ሆን ብለህ ፎከስድ ሆነህ ሜዲቴት የምታደርጋቸው አሉ። ያኛው ማሰብ ግን አንድ ነገር ላድርግ ስል አስባለሁ። በጣም ማሰብማ ኮንሲኩዌንሱ በጣም ከባድ ስለሆነ በጣም ማሰብ ያስፈልጋል። ከግብታዊነት እየራክ ለምንድነው? ሀሳብ ስሜታችን ላይ ይገለጣል። ስሜታችን ላይ ሲገለጥ ደግሞ በስሜታችን የምናደርገው ነገር ከባድ ነው። ለምሳሌ ልስጥህ፣ እስር ቤት ውስጥ ያሉ ሰው ገድለው የታሰሩ ሰዎችን ሂድና እናግራቸው። ሰው ገድለው የታሰሩ ለ10 ደቂቃ በዛች በተናደዱባት ሰዓት 10 ደቂቃ ዞር ማለት ቢችሉ ኖሮ 20 ዓመት ተፈርዶባቸው አይገቡ ነበር። ስለዚህ አስባለሁ፣ ተናድጃለሁ፣ ተቆጥቻለሁ፣ ያሰብኩት ያ ሰውዬ እንዲያርጉኛል ብዬ አስቤያለሁ። ከዛ እሱ ወደ ስሜቴ ይመጣል፣ ኢሞሽን ይሆናል፣ ንዴት፣ ብስጭት፣ ቁጣ ይመጣል። ከዛ በተቆጣሁበት ሰዓት ሄጄ የማደርገው ነገር ኮንሲኩዌንስ አለው ማለት 24 ዓመት እስር ቤት ሊከተኝ ይችላል ያሰብኩት ነገር። ስለዚህ ሀሳብ ስሜት ሊሆን ይችላል። በስሜቴ ሄጄ አክት አደርጋለሁ። አክት ያደረኩት ደግሞ ውጤት አለው። ለምሳሌ መኪና ትነዳለህ፣ አጠገብ ያለ ሰውዬ በማይገባ መንገድ ይገባል፣ ከፊት ይቆማል፣ ያበሳጭሃል፣ ብስጭት ትላለህ። ከዛ አሁን ተናድሃል፣ ግን ተናድጃለሁ፣ ግን ማሰብ አለብኝ። ሰውዬው ወይ ሰደበኝ እንበል፣ መልሼ ብሰድበው ምንድነው ውጤቱ? ወይም ብንጣላ ሰውዬው ተደባዳቢ ሊሆን ይችላል። ከዛ እኔ እንደውም መደባደብ አልችልበትም። ስለዚህ እንደው ተሳክቶልኝ ብመታው እስር ቤት እገባለሁ። ከዛ ተሳክቶለት ቢመታኝ ተደብድቤ ነው የምሄደው። ስለዚህ ያ ሰውዬ መንገዱን እስኪለቅልኝ ድረስ በትህትና እጠብቃለሁ፣ ራሴን በመግዛት። ተው ትለዋለህ ራስህን።
ተው አደጋ ውስጥ እየገባህ ነው ኖ አታድርገው ተው ትለዋለህ ራስህ እና ያንን ነገር እያበረድክ ውጤቱን እያሳየኸው እንትን ስትል ከዛ ሰልፍ ኮንትሮል የሚባለው ራስን መግዛት ጋር ትመጣለህ። ከእድሜ ጋር ከማቹሪቲ ጋር ከብስለት ጋር ይሄ ራስን የመግዛት ነገር ይመጣልና ሰው ራሱን ወደ መግዛት ይመጣል። ከዛ በሰላም ውለህ በሰላም ትገባለህ።